በዓለማችን ላይ በቢሊዮን የሚቆጠሩ ሰዎች አሉ። ነገር ግን ተፈጥሮ አንዳንዴ እጅግ ለየት ያሉና እንግዳ የሆኑ ሰዎችን ወደዚህ ምድር ታመጣለች። አንዳንዶቹ እነዚህን ልዩነታቸውን እንደ በረከት ሲያዩአቸው፣ ሌሎቹ ግን ለብዙ ዓመታት ከባድ መከራን አልፈውባቸዋል። ዛሬ በአውደ ድንቅ ዝግጅታችን ከተለመደው የሰው ልጅ ተፈጥሮ ውጪ የሆኑና የጊነስ ወርልድ ሪከርድን ጭምር ያስደነገጡ 10 ረጃጅም የሰውነት አካል ያላቸውን ሰዎች ታሪክ እንመለከታለን። ከረጅሙ የወንድ ብልት እስከማያልቁ ረጃጅም እግሮች ድረስ ያሉትን እነዚህን ድንቆች ስንመለከት የሰው ልጅ አካል ምን ያህል ሊለጠጥ እንደሚችል ትገረማላችሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ፣ ምክንያቱም ቁጥር 1 ላይ የምናየው ሰው በፍጹም ታምናላችሁ ብዬ አልገምትም። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ቪዲዮውን ላይክ ማድረግ አትርሱ። ወደ ቪዲዮ 10ኛ ረጃጅሙ ምላስ ኒኪ ስቶበርል። ጉዟችንን የምንጀምረው በአሜሪካዊ ኒኪ ስቶበርል ነው። ኒኪ ምላሱን አውጥቶ ሲያሳያችሁ ምናልባት ሌላ ፍጡር ሊመስላችሁ ይችላል። የሱ ምላስ ከ10 ሴንቲሜትር በላይ ርዝመት አለው። ይህ ማለት አንድን አይስክሬም ለመላስ ወይም አፍንጫውን ለመንካት ምንም አይቸገርም ማለት ነው። ኒኪ ይህንን ልዩነቱን ተጠቅሞ የተለያዩ ስራዎችን ይሰራበታል። ለምሳሌ በምላሱ ስዕል መሳል ይችላል። ብዙ ሰዎች የእሱን ምላስ ሲያዩ በመጀመሪያ ይደነግጣሉ። ነገር ግን እሱ በዚህ ተፈጥሮ በጣም ይኮራል። የጊነስ ወርልድ ሪከርድም ይህንን ምላስ በዓለማችን ረጅሙ ምላስ ብሎ መዝግቦታል። 9ኛ ረጅሙ ጥፍር ዲያና አርምስትሮንግ። ዲያና አርምስትሮንግ ጥፍሯን መቆረጥ ካቆመች ከ25 ዓመት በላይ ሆናታል። በአሁኑ ሰዓት የጥፍሯ ርዝመት በአጠቃላይ ሲደመር ከ12 ሜትር በላይ ነው። ይህ ማለት ጥፍሯ ከአንድ ትልቅ አውቶቡስ ይረዝማል ማለት ነው። ዲያና ይህንን ያደረገችው በደስታ ሳይሆን ለሟቿ ልጇ መታሰቢያ እንዲሆን ነው። ልጇ ከመሞቷ በፊት ጥፍሯን ተቀበላት ስለነበረ ከዚያ በኋላ ማንም እንዲነካው አልፈለገችም። ዲያና በዚህ ጥፍር ምክንያት መኪና መንዳት ወይም ተራ የቤት ውስጥ ስራዎችን መስራት አትችልም። ነገር ግን ለልጇ ያላትን ፍቅር የምታሳየው በዚህ መንገድ እንደሆነ ትናገራለች። 8ኛ ረጅሙ አንገት የካያን ጎሳ ሴቶች። ይህ ታሪክ ከአንድ ግለሰብ ይልቅ ወደ አንድ ጎሳ ይወስደናል። በታይላንድ እና በሚያንማር ድንበር አካባቢ የሚኖሩት የካያን ጎሳ ሴቶች በአንገታቸው ላይ በሚያደርጉት የነሐስ ቀለበት ይታወቃሉ። ሴቶቹ ገና በ5 ዓመታቸው ቀለበትን ማድረግ ይጀምራሉ። ዕድሜያቸው የጨመረ ሲሄድ ቀለበቱ እየበዛ ይሄዳል። ይህ ማለት አንገታቸው ወደ ላይ እንዲለጠጥ እና ትከሻቸው ወደ ታች እንዲጫነው ያደርገዋል። በዚህም ምክንያት አንገታቸው እጅግ ረጅም ይሆናል። ለነሱ ይህ የውበት እና የክብር ምልክት ነው። አንዳንድ ሴቶች እስከ 40 ሴንቲሜትር የሚረዝም አንገት አላቸው። 7ኛ ረጅሙ ፀጉር አሻ ማንዴላ። አሻ ማንዴላ የጥቁር ሕዝቦች ኩራት የሆነው የድሬድ ፀጉር ባለቤት ናት። የእሷ ፀጉር ርዝመት ከ30 ሜትር በላይ ነው። ይህ ማለት ፀጉሯን ተሸክማ ለመሄድ ብቻ ትልቅ ጥረት ታደርጋለች። ፀጉሯን አንዴ ለመታጠብ ከ2 ቀን በላይ ይፈጅባታል። ዶክተሮች ይህንን ፀጉር ለአንገቷ እና ለጀርባዋ አደገኛ እንደሆነ ቢነግሯትም እሷ ግን ፀጉሬ ሕይወት ነው በማለት መቆረጥ አትፈልግም። አሻ ፀጉሯን እንደ ልጇ ነው የምትንከባከበው። 6ኛ ረጅሙ አፍንጫ መህማት ኦዚዩሬክ። ቱርካዊው መህማት ኦዚዩሬክ በዓለማችን ረጅሙ አፍንጫ ባለቤት በመሆን ለብዙ ዓመታት ታውቋል። የእሱ አፍንጫ ወደ 9 ሴንቲሜትር የሚጠጋ ርዝመት አለው። መህማት አፍንጫው ትልቅ በመሆኑ ምክንያት የማሽተት ችሎታው በጣም ከፍተኛ እንደሆነ ይነገራል። በአየር ላይ ያለውን ማንኛውንም ሽታ ከሩቅ መለየት ይችላል። ብዙዎች ያፌዙበት የነበረው ቢሆንም እሱ ግን አፍንጫዬ ለዓለም ያስተዋወቀኝ ስጦታዬ ነው ይላል። 5ኛ ረጅሙ እግር ማሲ ኩሪን። አሜሪካዊቷ ወጣት ማሲ ኩሪን የሰውነቷ 60 በመቶ የሚሆነው እግሯ ብቻ ነው። የእሷ እግር ርዝመት ከ1 ሜትር ከ30 ሴንቲሜትር በላይ ነው። ማሲ ረጅም እግር ስላላት ልብስ ለመግዛት በጣም ትቸገራለች።
ምክንያቱም ለሷ የሚሆን ሱሪ በቀላሉ አይገኝም። እንዲሁም በመኪና ውስጥ ለመቀመጥ ወይም በበሮች ውስጥ ለማለፍ ትቸገራለች። ነገር ግን ማሲ በትምህርት ቤት የቮሊቦል ስፖርት ስትጫወት ማንም ሊያሸንፋት አይችልም። እግሯ ትልቅ ብቃት ሆኖላታል። አራተኛ ረጅሙ የሰውነት ቆዳ ጋሪ ተርነር። አሁን ደግሞ ወደ ቁጥር 4 ስንሄድ የሰውነቱ ቆዳ ልክ እንደ ላስቲክ የሚለጠጥለትን አስገራሚ ሰው እናገኛለን። እንግሊዛዊ ጋሪ ተርነር በዓለማችን ላይ እጅግ በጣም ሊለጠጥ የሚችል ቆዳ ያለው ሰው በመሆን በጊኔስ ወርልድ ሪከርድ ላይ ተመዝግቧል። ጋሪ የሆዱን ወይም የደረቱን ቆዳውን ወደ ላይ ስቦ እንደ ጠረጴዛ መጠቀም የሚችል ሲሆን የቆዳው ርዝመት ሲለካ 15.8 ሴንቲሜትር ድረስ ይለጠጣል። ይህ ሊሆን የቻለው ኤህለርስ-ዳንሎፕ ሲንድሮም በሚባል አልፎ አልፎ በሚከሰት የቆዳ ህዋሳት መላላት ምክንያት ነው። ጋሪ ይህንን ልዩነቱን በመጠቀም በተለያዩ የሰርከስና የጎዳና ትዕይንቶች ላይ በመሳተፍ ዓለምን ያስገረመ ሰው ነው። ሶስተኛ ረጅሙ የወንድ ብልት ጆና ፈልከን። አሁን ደግሞ ወደ ቁጥር 3 ስንሄድ በዓለማችን ላይ እጅግ አነጋጋሪ እና አስገራሚ የሆነ ተፈጥሮ ያለውን ሰው እናገኛለን። ጆና ፈልከን የተባለው አሜሪካዊ በዓለማችን ላይ ረጅሙ የወንድ ብልት ባለቤት በመሆን ይታወቃል። የሱ ብልት ርዝመት ሲለካ 34.29 ሴንቲሜትር የሚደርስ ሲሆን ይህ ከአንድ ትልቅ የውሃ መያዣ ጠርሙስ በላይ ርዝመት አለው ማለት ነው። ጆና ይህ ልዩ ተፈጥሮ በአውሮፕላን ማረፊያዎች ውስጥ ሳይቀር ለፍተሻ እንዲቸገር አድርጎታል። የደህንነት ሰራተኞች በሱሪ ውስጥ የደበቀው ፈንጂ ወይም መሳሪያ መስሏቸው ደጋግሞ ሲፈትሹት የነበረው አጋጣሚ በዓለም ዙሪያ መነጋገሪያ ሆኖ ነበር። ጆና ይህንን ተፈጥሮውን በሰፊው ለዓለም በማሳወቅ እና ስለ ገጠመኞቹ በመናገር በሚሊዮኖች የሚቆጠሩ ሰዎችን ያስገረመ ሰው ነው። ሁለተኛ ረጅሙ ፂም ሰርዋን ስኒንግ። ሰርዋን ስኒንግ የሚባለው ግለሰብ ከ2 ሜትር ከ50 ሴንቲሜትር በላይ የሚረዝም ፂም አለው። ሰርዋን ይህንን ፂም ለሃይማኖታዊ ምክንያት ነው ያሳደገው። ፂሙን መሬት እንዳይነካው በትከሻው ላይ ይጠቀልለዋል። በዓለም ዙሪያ በሚደረጉ ውድድሮች ላይ በመሳተፍ ረጅሙ ፂም ያለው ሰው ተብሎ ተመዝግቧል። ፂሙን ለመታጠብና ለማበጠር በየቀኑ ብዙ ሰዓታትን ያጠፋል። አንደኛ ረጅሙ የሰው ልጅ ታሪክ ሮበርት ዋዴሎ። በመጨረሻም ወደ ቁጥር 1 ደርሰናል። በታሪክ ውስጥ እጅግ ረጅሙ የሰው ልጅ ተብሎ የሚታወቀው ሮበርት ዋዴሎ ነው። ሮበርት ቁመቱ ከ2 ሜትር ከ72 ሴንቲሜትር ነበር። እጆቹ እና እግሮቹ ልክ እንደ ቁመቱ እጅግ ግዙፍ ነበሩ። ሮበርት ሲሄድ ምድር የምትናወጥ ይመስል ነበር። በወቅቱ ለእሱ የሚሆን ጫማ እና ልብስ በልዩ ትዕዛዝ ብቻ ነበር ሰራው። ሮበርት ግራግሩ ግዙፍ ተብሎ ይጠራ ነበር፣ ምክንያቱም በጣም ደግ ሰው ነበር። ዛሬም ድረስ የእሱ ታሪክ በዓለም ላይ ማንም ያልሰበረው ድንቅ ሪከርድ ነው። እነዚህ 10 ሰዎች ተፈጥሮ ምን ያህል የተለየች እንደሆነች ያሳዩናል። አንዳንዶቹ ልዩነታቸውን ለክብር ሲጠቀሙበት፣ ሌሎቹ ደግሞ ተቋቁመውት አልፈዋል። እናንተ ከእነዚህ ሰዎች ታሪክ ይበልጥ ያስገረማችሁ የትኛው ነው? ሐሳባችሁን በኮሜንት ላይ አስፍሩልን። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ እና ለሌሎች እንዲደርስ ሼር ማድረጉን አትርሱ። ለቻናላችን አዲስ ከሆናችሁ አውደ ድንቅን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው አስገራሚ ዝግጅት እስክንገናኝ ቸር ቆዩ።